አለች ለኢየሱስ ለክርስቶስ ለመድኃኔ ዓለም አድርጓለች። ስለዚህ እያደረገችውም ነው። ሁሉ ጊዜ ከ365 ቀን 268 ቀን የምትጾምለት ስለሆነ ዘፈን አይቻልም። ሌላ ቀን ትችላላችሁ፣ መብታችሁ ነው። ሌላ ጊዜ የምትፈልጉበት ጊዜ፣ ምክንያቱም አርቲስቶች እንጀራችሁ ነው። አንደርስታንድ አደርጋለሁ፣ በደንብ እረዳቸዋለሁ። ሌላ ቀን አርቲስት ነን እኛ፣ በዛ ነው ላይፋችን። አር ሪስፔክት፣ መብታችሁ ነው። ምክንያቱም ዊ ካን ጀጅ ማድረግ አልችልም። ይሄ የሰውን ህይወት ጀጅ ማድረግ አትችልም እና ያንን ማድረግ ይቻላል። ስለዚህ በፋሲካ ቀን ግን እያንዳንዱ ወንድምና እህቶች በፋሲካ ቀን ምንም አይነት ኮንሰርት እንደማትቀበሉ እርግጠኛ ነኝ። ያንን ነገር ደግሞ በርቱ። ያ ነገር ደግሞ ይሆናል። እግዚአብሔር ይጠብቃችሁ። ትልቅ ስራ ነው። ስለዚህ የኦርቶዶክስ ልጆች ይህን ያደርጋሉ። ደካማ ነዳያንን ያበላሉ፣ እስከማውቀው ድረስ ያበላሉ። ብቻቸውን አይበሉም። በጣም ብቻቸውን መብላት ኦርቶዶክስ ወንድምና እህቶች አይችሉም። የማይችሉበት ነገር ቢኖር አንድ ብቻውን መብላት አይችልም። ስለዚህ ነገር ደስ ይላል። ሌላውን ቢማርበት ጥሩ ነው። ሌላውን ቢማርበት፣ ሌላውን ቢያይበት። ሌሎቹ አያደርጉም እያልኩ አይደለም። በተጋነነ ደረጃ ግን ኢትዮጵያ ነዳያን አሉ ከተባለ የኦርቶዶክስ ነዳያን ናቸው። የኦርቶዶክስ ሰጪዎች ናቸው ያሉት። ምንም ሳይመርጥ እንትን ነው እንዴ ሳይል ሲረዳ የምታየው በአብዛኛው የኦርቶዶክስ ወንድምና ሌላው አይረዳም እያልኩ አይደለም። ጋራንቲድ ነው ማወራ። በአብዛኛው በደስታ ደስ ብሎት የሚያግዝ የሚረዳ የኦርቶዶክስ ወንድምና እህቶች ናችሁ። ሌሎቻችሁም አላችሁ። ለምትረዱ ተባረኩ፣ ለምታግዙ ተባረኩ። አደራ ባለ ሀብቶች ይሄን የፋሲካን ጊዜ ምንም ለሌላቸው ሰዎች በማገዝ ተባበሩ። በማገዝ ሌላው የሚያስቀኝ አንዳንድ ሰዎች አሉ። ልክ እንደ ጾመ፣ ልክ እንደ ሰገደ፣ ልክ ሲያስቀድስ እንደነበረ ሮጦ ስጋ ቤት የሚጋፋው እሱም ያስቀኛል። ቆም ብላችሁ አስቡ። ምንም ሳትጾም፣ ምንም ሳትጸልይ፣ ምንም ሳትሰግድ አጋስሶች እንደው በፈጣሪ ስጋ ቤቱን አታጨናንቁት። ይሰማል። ፍቱላቸው። ስትበሉ ነው የከረማችሁት። 55 ቀን አጥንት ስትግጡ ነው የቆያችሁትና ፕሊዝ ለሚጾሙት ወንድምና እህቶቻችን ስጋ ቤቱን ለቀቅ፣ ገሸሽ በሉ ፕሊዝ። እንተሳሰብ፣ ገሸሽ በሉ። ለነሱ ወንድምና እህቶቻችን ሲጾሙ ሲጸልዩ ስጋ በአይናቸው ሲሄድ ለነበረ ምን ያህል ስጋ ሰው እንደሚወድ ታውቃላችሁ። አበሻው ነው ምን ያህል ስጋ እንደሚወድ ታውቃለህ። ከዛ ከምትወደው ነገር ትተ ለጌታዬ ነው በቃ ስጋዬን ላድክም ብለህ የምታረገው ነገር እንደቀላል እግዚአብሔር ለሱ የሚደረገውን በሙሉ ክርስቶስ ለሱ ተብሎ የሚደረገው በረከት ለሹሉቃ ብሎ የሚደረግ አይደለም።